ልብስህን ማን ወሰደው? በአንድ ወቅት አባ ሰርጵዮን ወደ እስክንድርያ በሄዱ ጊዜ በገበያም ስፍራ አንድ ከልብስ የተራቆተ ነዳይ አገኙ። ለራሱም ይህ ድሃ ሰው ታርዞ መነኩሴ የተባልኩ እኔ እንዴት ለብሼ ይታያለሁ? በእውነት ይህ ታርዤ አላለበሳችሁኝምን? ብሎ የተናገረው ጌታ ኢየሱስ ክርስቶስ አይደለምን? በዚህ ብርድ እየተሰቃየ እንዴት አልፌው ይሄዳለሁ? ብሎ ፈጥኖ ልብሱን በማውለቅ ይለብሰው ዘንድ ለዚያ ድሃ ሰጠው። ከዚያም በእጁ ያለው መጽሐፍ ቅዱስ እንደያዘ እርቃኑን በጎዳናው ዳር ተቀመጠ። እርሱም የሚያውቀውን አንድ የከተማው ባለጠጋ ሰው አባ ሰርጵዮን ባለበት ስፍራ ሲያልፍ ተመልክቶ ወደ እርሱ ቀረበና አባ ሰርጵዮን ሆይ ልብስህን ማን ወሰደው? ሲል ጠየቀው። ቅዱሱም በእጁ ወደ ያዘው መጽሐፍ ቅዱስ እየጠቆመ ልብሴን የወሰደው ይህ ነው አለው። ያም ባለጠጋ አዲስ ልብስ ገዝቶ አለበሰው። ከዚህም በኋላ አባ ሰርጵዮን ከእርሱ እንደተለየ በመንገድ ሲሄድ ዕዳውን መክፈል ባለመቻሉ እየተጎተተ ወደ ወህኒ ቤት የሚወስዱትን አንድ ምስኪን ሰው ተመለከተ። እርሱም የያዘውን መጽሐፍ ቅዱስ ፈጥኖ በመሸጥ የዚያን ሰው ዕዳ ከፍሎ ነፃ አደረገው። ይህንም አድርጎ ጉዞውን ሲጀምር እንደገና ሌላ የታረዘ ነዳይ ሲለምን ተመለከተ። አባ ሰርጵዮንም እንደ ቀድሞው የለበሰውን ልብስ አውልቆ ለነዳዩ በመስጠት እርሱ እርቃኑን ወደ በዓቱ ተመለሰ። ደቀ መዛሙርቱም መምህራቸውን እርቃኑን ባዩ ጊዜ ደንግጠው መምህር ልብስህ ወዴት አለ? ብለው ጠየቁት። እርሱም መጸወትኩት አላቸው። ደቀ መዛሙርቱም መለሰው እኛን የምታጽናናበት መጽሐፍ ቅዱስስ አባታችን? ሲሉ ደግሞ ጠየቁት። አባ ሰርጵዮንም በእጅ የነበረው መጽሐፍ ቅዱስ ሁል ጊዜ ሂድ ያለህን ሽጠህ ለድሆች ስጥ ይለኛል። ስለዚህ ያለኝ እርሱ ነበርና እርሱንም ሸጥኩት አላቸው። ኢትዮጵያው ቄርሎስ አባ ጊዮርጊስ ዘጋስጫ እንደሚናገረው ምጽዋት የፊት መብራት ናት። አንድ ሰው በጨለማ ሲጓዝ ከኋላው መብራት ቢያበሩለትም እንኳን ከፊቱ የሚቀድመው የገዛ የአካሉ ጥላ እንቅፋት እየሆነበት ይጥለዋል። ወደፊት ያለውን መንገድ አጥርቶ እያየ ያለ ስጋት ለመሄድ እንዲችል የግድ የፊት መብራት ያስፈልገዋል። ጾም፣ ጸሎት እና ሌሎች መንፈሳዊ ትሩፋት እንደ ኋላ መብራት ናቸው። የፊት መብራት የተሰኘች ምጽዋት ካልታከለችባቸው እነዚህ ብቻውን ዋጋ አይሰጡም። የምጽዋትን ታላቅነት ልንረዳ ይገባል። ዓለም ሁሉ ከወደቀበት የሕግ እርግማን የዳነው ቸር እረኛ በሆነው በመድኃኔ ዓለም በአካሉ ምጽዋትነት በሥጋው በደሙ መሰጠት ነውና